እና ቤት ምናምን ሰርተናል። አሁን ላይ ግን ብዙ ርቀት ሲሏል እሱ ማለት ነው። እና ልጅን ወንድሜ ጋር ስትልኝ ምናምን ብዬው ልጅን ወንድሜ ጋር ሰጥቶልኝ አልተስማማም። ደግሞ ማለቴ ሌላ ሴት ሊያገባ ምናምን ያኔ ትናንትና ነው የነገረኝ፣ በነገራችን ላይ ማታ ማለት ነው። እና አዎ እና ልጅን ስጥልኝ ምናምን ብዬው ነበረ። ወንድሞቼ ለእኔ መናገር አልፈልጉም እና እሱ ሌላ እየሰራ ነው ብርሽን ያዥ ምናምን ይሉኛል። እኔ ደግሞ ቤት እየሰራ ስለነበረ የኔም ቤተሰቦች አብረው ስላሉ ቤት እየሰራሁ ነበር እኔም እየላኩለት እሱም በጉልበቱ ማለት ነው። ልጅም ስላለ ልጃችንንም እያስተማር ከዛ ለወንድሜ ስጥልኝ ብዬው ልጁን ለወንድሜ ሰጥቶልኝ ነበርና አልተስማማም ልጁ ማለት ነው። እዛ እየጠፋም ቢያለኝ ከሚጠፋ በቃ አንተ ጋር ውሰደውና ያለውን ነገር እናወራለን ለልጃችን ስልን ልጃችን እናስተምርና ነገ ጧት አንተም ህይወትን መመስረት ከፈለክ የራሱ ጉዳይ፣ እኔም ደግሞ እንደዛው ልጃችንን እኔ የሆነ ነገር ቢጠፋ እኔ በልጅ አላህ ይፈትነኝ። ቲክቶክ ላይ እኔ ልጅን አውጥቼ እያያችሁ የሰማችሁ ብዬ መፈለግ አልፈልግም ብዬ ወሰደው። ከ3 ቀን በፊት ማለት ነው ወሰደውና በግልጽ ስናወራ የሰራተኛ ክፈይ አለኝ። የሰራተኛ ክፈይ የትምህርት ቤት ክፈይ ልጅሽን አስተምር ያለኝ ማለት ነው። ሲለኝ እሺ በቃ ወንድሜም ጋር ቢሆን እዛ ስለምከፍል አንተም ጋር ቢሆን ደግሞ ትብራለ ችግር የለውም። እኔ አንድ ልጅ ነው አላማዬ ምናምን ብዬ ያው ንብረት ምናምን አለን አብረን ስለሱ ምንም አላወራንም። አወራን እሱ ጋር ወሰደውና ትናንትና ትምህርት ቤት ውሰደው ሰኞ እንዲመዘገብ ብዬው አወራ። እኔም አካውንት ላክልኝ። እሺ በቃ ላክልህ በወጪ የሚደርስብኝን ንገረኝ አልኩት፣ የወር ወጪ ማለት ነው። እሱን ካወራን በኋላ ማታ ላይ እንደዚህ ጨርሼ ነበረ እና አንዲቱ ልጁን የማትፈልገው ናት። እኔ እወዳታለሁ አፈቅራታለሁ፣ ግን ልጅህን አልፈልግም አለችኝ። አንደኛዋ ደግሞ ልጁን ትወዳልኛለች እኔንም ወዳኛለች፣ ግን ቤተሰቦቿ ጨቅጫቃ ናቸውና ምን ትመክሪኛለሽ አለኝ ማለት ነው። ማታ ላይ ያለኝ ከዛ በጣም ደነገጥኩ። እንዴት ማለት እንደ ምክር ነው የጠየቀኝ። እሺ እኔ እናንተ አንኮሆንም፣ ግን እንዴት በልጅ ትደራደራለህ? እንዴት ማለት አሁን ይሄን ልጅ እንደዚህ ካለች እኔ ልጁን የት ነው የማረገው? ገጠር ስለ ትምህርት ቤት ስለማይመቸው ነው አንተ ጋር ያመጣሁት። ወንድሜ ጋር ደግሞ በወስደው ደግሞ ጠፋ። ልጁ ጠፍቶ ከምንፈልግ ወይም ደግሞ ጠፍቶ ከሚያድገና የ7 ዓመት ነው የ8 ዓመት ህፃን ልጅ ነው። ለምን ብዬ እኔ ራሱ በቃ ግራ ገባኝና አሁን እሱ ጋር ነው ያለው ልጁ ማለት ነው። ግን እንደዛ ብሎ ሲለኝ እኔ ምንም መልስ አልሰጠሁትም። የምትወዳትን አግባ፣ ልጅን ግን ለ1 ዓመት ያዝልኝ፣ ለ1 ዓመት ብለህ ልጅቱን ቃል አስገባና ከ1 ዓመት በኋላ እኔ ልጅን አነሳልሃለሁ አልኩት ማለት ነው። በቃ ይሄን ብዬ ዘጋው እና ምን ትመክረኛለህ? እኔ አሁን ልጅ እሱ ጋር ነው ያለው። አንዲቱ ልጁን አትፈልግም። ተፋታችኋል? አልተፋታንም። ንብረት ሁሉ ገና ነው። ቤተሰብ ማለት ማንም አያውቅም። ቆይ ምንድነው በመሀላችሁ የተፈጠረው? ዝም ብሎ ነው ይሄን ያደረገው? ዝም ብሎ አይደለም። ያው በፊት መጥፎ አማርኛ ይናገረኛል፣ እኔ ጊዜ አይሰጠኝም። እንደገና መጥፎ አማርኛ ሲናገረኝ ተልቤ አይደለም ይለኛል ሲናገረኝ ማለት ነው። እኔ ደግሞ ልቤ ያሰበው ማለት እኔ እንደማይፈልገኝ እንደማይወደኝ ምናምን እንደዚህ ያወራኛል። እና ከኔ ጋር አብሮ መሄድ ሚስት እንዳለው ኦልሬዲ አይናገርም። ያኔ ሚስትና ልጅ እንደሌለው እያደረገ ነው የሚያወራው ማለት ነው። እኔ ደግሞ ይሄን ስሰማ በቁጣ ሳይሆን ይስተካከላል በሚል እመክረዋለሁ። ስመክረው ልክ ለእኔ ቦታ እንደሌለው ሳቅ በቃ የዛሬ ዓመት አካባቢ ምናምን በቃ ተውኩት። ያኔ እራኩት። እኔ ትንሽ እየዘጋሁት መጣሁ። እየዘጋሁት ስመጣ ልጁን ገጠር ወሰደው ማለት ነው። ቤት አለን እየሰራን ነው፣ ሁሉም ነገር አልቋል። ከዛ እኔ ማዘሩ ነበር የያዘችውና ልጁን ገጠሩ ሰዳቸውና እዛ ትምህርት ቤት ስላለ እዛ ይማር እናቴም እየመጣ የተዋለ ምናምን ብዬ ነገርኩት። ለካስ እሱ በዛን አጋጣሚ እሱ ሌላ ሴት ጋር እያወራ ነው። አሁን ልጅቱ እንዲታልፈኝ አልፈልግም፣ ነሐሴ ካለፈ አንገናኝም ብላኛለች እና ልጁን ግን አትፈልገውም ምናምንና ምን ትመክሪኛለሽ ሲለኝ እኔ ግራ ገባኝ። እንዴት በልጅ ትደራደራለሽ? እኔ እናንተስ ይሻልን እኮ ሆነም በእህትና በወንድምነት እሺ እንጠያየቅ፣ ልጅ ስላለን በመሃል ኒካም እንዳለን ታውቃለህ። ግን እንዴት እሺ ይሁን ሁሉም፣ ግን እንዴት ልጃችንን እንዴት ልጅን እዚህ ውስጥ ታስገባለህ ብዬ እኔ ራሱ በጣም እንትና ላይ ማለት ነው። እድሜሽ ምን ያህል? እኔ 27 ነው። ቤተሰቦችሽ የሉም? አሉ ወንድሞች እናቶች መያዝ ይችላሉ እነሱ? ወንድሜ ጋር አንጥቼው ነበር፣ ግን 3 የጠፋ አሌክስ፣ በ3 ቀን 3 የጠፋ በቃ ቤት አልቀመጥም አለ። አባቴን ነው የሚለው። እናቴ ደግሞ ገጠር ናት ያለችው። ለእናቴ ደግሞ ትምህርት ቤት ስለሚርቅ እዛ ደግሞ አልሰጥም አለ። ትምህርት ቤት በጣም ይርቃል። ልጁ ደግሞ ገና 7 ዓመቱ ነው። ወንድሜ ደግሞ እኔ የሆነ ቢጠፋብኝ አለኝ። ቢጠፋብኝ እንዴት ነው የምሆነው? የሱ ሚስት እዚህ ዱባይ ናት ማለት ነው። ከዛ ወሰርኩት።
አባቱ ጋር መልሼ ወሰድኩት። አሁን ደግሞ ይሄን እሱ ማታ እንደዛ ሲለኝ እኔ ግራ ገባኝ። እኔ አይዲ የለኝም፣ በውጭ ነው የምሰራው። የምር እኔ በቃ ለአንድ አመት ብቻ እሺ ያዝልኝና ከዛ በኋላ በቃ እመጣለሁ፣ እኔ ልጄን አነሳልሃለሁ፣ በቃ አንተ ህይወትን ትኖራለህ አልኩት ማለት ነው። እሺ የሚሳርጊና እስቲ አዳምጪ። እሺ በጣም ነው የሚያሳዝነው። ማለት የገዛ ልጁን እንግዲህ አስቢው፣ እንደው የፈለገ ነገር ቢሆን እንደው በመሀላችሁ ችግር ቢፈጠር ችግሩ ከአንቺ ጋር ነው እንጂ መሆን ያለበት። ይሄ ልጅ በመሀል ተሰቃይ እንጂ የለሽም። እሱ ሌላ ሚስት ሊያገባ ልጁን አንቅሮ እየተፋ ነው ያለው የወለደው ልጅ። ይሄ ለአንቺም ለልጁም ያለውን ንቀት ያሳያል። እንደ የፈለገ ሰው ቢጋጭና ቢፋታ ራሱ ቢጣላ እንደዚያ አይቆም። ነገ የማይነጋ ይመስላችኋል አንዳንድ ሰዎች፣ የማያልፍ ይመስላችኋል። ይሄ ጊዜ ያልፋል። እሺ አንቺ ለሚያልፍ ብለሽ ነገ ለሚያልፍ ጊዜ ብለሽ ልጅሽ አደጋ ላይ እንዳይወድቅ ከቻልሽ ያለሽን ነገር አመቻችተሽ ሄደሽ ልጅሽን ያዥ፣ ወይ ደግሞ እናትሽ የሚይዙልሽ ከሆነ ያን አድርገሽ ስራ መስራት የምችበት ሁኔታ ፍጠሪ። አሁን ፕራዮሪቲ የሚሰጠው በዚህ ጊዜ ለማን ነው? ለልጁ። እናንተ ከተለያያችሁ እሱ የራሱን ህይወት ይኖራል፣ አንቺ የራስሽን ህይወት ትኖሪያለሽ። ልጁ ግን በዚህ መሀል ወንድም ጋር ሲላክ ከወንድሙ ጋር አባቴን ብሎ ሲጠፋ ምር ብሎት ጭራሽ ጥሎ ቢጠፋስ? ልጁ ወደማያውቀው ቦታ ቢሄድስ? ጎዳና ተዳዳሪ ቢሆንስ? እናት እያለው እንደሌለው አባት እያለው እንደሌለው። ስለዚህ ለልጅሽ ቅድሚያ ስጪ፣ ግድ የለሽ፣ የልጅሽ ህይወት ይበልጣል። ሁለተኛው ነገር ይሄንን ሰው በህይወትሽ ደግመሽ ልጅሽ ውስጥ እንዳታስገቢው አደራሽን ጭምር ብዬ መነግርሽ ነው። ይሄ ጊዜ ያልፋል፣ ትሰሪያለሽ፣ ትለወጫለሽ፣ ደህና ትሆኛለሽ፣ ልጅሽ ይስተካከላል። ማንም የማንንም ህይወት አበላሽቶ ሄዶ አይቀነውም። ማንም የማንንም ህይወት ተረማምዶ ረግጦ ሄዶ የሚቀነው የለም። እዚህም ያለችው ሚስት ተብዬዋ አገባታለሁ የሚላት ነገ እንደዛው ነው የሚያደርጋት። ትሰማለች ታሪኩ። ስትሰማ ጥራው መሄዱ አይቀርም። ነገ የተንጦለጦለ ጣጣ ያለ ወደ አንቺ ነው የሚመጣው። ይቅር በይኝ ይቅርታ በሚባል ቀጭን ገመድ ሊመጡባችሁ የሚሞክሩ ሰዎች የምትጠነቀቁት እነሱ መሆን ያለበት። አሁን ይህንን ጊዜሽን ስታልፊው ማንም አይረዳሽም። ነገ ይቅርታ ታርግልኝ ብሎ ዘመድ አዝማድ ሰብስቦ ሰፈር ሰው ሰብስቦ ሽማግሌ ሰብስቦ ሲመጣ ከበዳይ ጎን ሰው የሚቀመጠው። አንቺ ግን አሁን እዚህ ጋር እያሳለፍሽ ያለሽው ማንም አይረዳሽም። ይሄ ጊዜ የሚያልፍ አይመስለው። ሰዎች ሲረግጧችሁ ጉድጓዳችሁን ሲቆፍሩ የማያልፍ ይመስላቸው፣ ግን ለሁሉ ነገር ዳኛው ፈጣሪ ገብቶሻል። ስለዚህ የምታልፍ ቀን ስለሆነች ልጅሽን ግን በዚህ መሀል እንዳታጭው ጥንቃቄ አድርጊ። ለዚህ መፍትሄ አብጅለት። ቤተሰቦች ካሉሽ፣ አያት ካለው፣ እናት አባት ካሉሽ እነሱ ይዘው እንዲያስተምሩ እንዲይዙት አድርጊ። አይሆንም ካለ ደግሞ ሂጂና አንቺ ይህን ነገር ፊክስ አድርጊ። እሺ አሌክስዬ በጣም ነው የማመሰግነው። የምር ማለት ጨንቆኝ ነበር ማታ እንደዛ ሲለኝ፣ በቃ ባለኝ ብር ቲኬት ቆርጬ ወደ ሀገሬ ለመሄድ እኔም ወስኛለሁ። ግን የተለየ ምክር ካለህ ብዬ በቃ አለ አይደል በሊዝ ሲሆን በጣም ያማል እኮ። በሊዝ ሲሆን ሁሉም ነገር እኔ በደሉን ራሴ የራሴን ትቼው ነበረ፣ ጠንካራ ሆኜ ነበር። ግን በልጁ እንዴት ልጅን እንዴት የምጠላ ሴት ላግባ ትለኛለህ ማለት? እሺ ለአንድ አመት ያዝልኝና እኔ ከአንድ አመት በኋላ መጥቼ እቀበልሃለሁ አልኩት ማለት ነው። በቃ እኔ ምንም ነገር ይቅርብኝ፣ እኔ ልጄ ነው። አንተ ልጄን ከጠላኸው ልጄን አንተ የሴት ህይወት አስበልጠህ እሷን ወደ ዛሬ እሷን አፍቅረህ ልጅህን ብትተው ነገ ጧት ያርጋል። እኔ ወንድሜ ጋር ወስጄው ነበረ። ቢያንስ እኔ በቃ እምቢ አለ የጠፋ አልቀመጣ አባቴን ይላል። በቃ እምቢ አለ ማለት ነው ሲለኝ፣ በቃ እሺ ይሄ ልጅ እንደዚህ እየሆነ ነው፣ ቢያንስ አንተ ህይወትን ኑር፣ እኔ ስለ ህይወትን አይመለከተኝም። ግን ደግሞ እኔ በአማና ራሱ የተውኩት ዕቃ አለ፣ ቤት አለኝ፣ ንብረት አለኝ፣ 3 አመት ሙሉ የለፋሁት አብሬ ያለ ንብረትሽን ማን ከለከለሽ አለኝ ማለት ነው። ንብረትሽን አልከለከልኩሽም። እኔ ስለ ንብረቱ ወደ ጎን ትተህ ነገ ጧት አገኘዋለሁ ሰርቼ፣ ስራ ላይ ነው ያለሁት። ግን የልጄ ነገርስ እንዴት አንተ ለልጅህ አታስብም? እኔ እዚህ ነው ያለሁት። ቢያንስ እኔ አሁን መጥቼ አልቀበልህም።
እሺ ልጅቱን ንገራትና ለአንድ አመት የምትይዙልኝ ከሆነ እኔ ድጋሚ የማልመጣበትን ይችን አመት ብቻ ሰርቼ ልምጣ አልኩት ማለት ነው። ከዛ በቃ ስልክም አልመለሰልኝም። እኔም ለወንድሜ ነግሬያለሁ። እስኪ ካነሱልኝ እሰየው፣ አሁን እንዳልከው ካላልኩኝ ደግሞ ባለኝ ብር ሄዳለሁ። ከልጅ የሚበልጥ ምንም ነገር የለም በዚህ ምድር ላይ። የምን ሁሉንም ተቋቋመዋለህ። ለልጅሽ ቅድሚያ ስጪ። እሺ ወንድሜ በጣም ነው የማመሰግነው። እሺ መልካም ቀን። አሜን። እሺ ከባድ ነው ልጁ፣ ያሳዝን። እንግዲህ የወለደው አባቱ ለሴት ብሎ እየካደው ይሄ ክህደት። እሺ 20 ደቂቃ ነው የሚቀረን። ኮይን ረስቼው ነው ሳልሰጣችሁ